ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አጫጭር መረጃዎች ሰምተዋል። በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ታዋቂ ሰዎችና ትልልቅ የሶሻል ሚዲያ ፔጆችን የሚያስተዳድሩ ግለሰቦች ድምፅ ሆኑ። ከነዚህም መካከል ጉሻ ፔጅ፣ ማራኪ እንግሊሽ፣ ብሩክ ኒውስ እና ሳራቲ ይገኙበታል። ጉሻ ፔጅ ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ በጻፉት ግልጽ ደብዳቤ ኢትዮጵያና ደቡብ አፍሪካ ስራቸው ዲፕሎማሲያዊ ብቻ አይደለም የደም ጭምር እንጂ ደቡብ አፍሪካ በአፓርታይድ አገዛዝ ስር በነበረችበት ጊዜ ኢትዮጵያ የነበራትን አዎንታዊ የሆነ ጉልህ ሚና አስታውሶ አንድ አፍሪካውያን በአፍሪካውያን ላይ እንዲህ ይጨከናል ሲል ጽፏል። ሌሎችም ታዋቂ ሰዎች በተለይ ሶሻል ሚዲያ ኢንፍሉዌንሰሮች በተለያየ ሁኔታና አጋጣሚ ሁሉ ለወገኖቻቸው ድምፅ እየሆኑ ነው። በሌላ ዜና አሜሪካ ከኢራን ጋር በገባችበት ጦርነት ካተረፈችው ይልቅ የከሰረችው ይበልጣል በሚል በአሜሪካ ምክር ቤት ውስጥ ከፍተኛ ክርክር አስነሳ። የዩናይትድ ስቴትስ የመከላከያ ሚኒስቴር ቺፍ ሴክሬታሪ የሆኑት ፔት ሄግሴት የምክር ቤት አባላቱ በሞጋሽ ጥያቄዎች ሲያጣድፏቸው ተስተውሏል። አሜሪካ በዚህ ጦርነት ያገኘችው አንዳች ጥቅም የለም፣ ያሳካችውም አንዳች ነገር የለም፣ እንዳውም በከፍተኛ ኪሳራ ጦርነቱን ተሸንፋ ነው የወጣችው ሲሉ የምክር ቤቱ አባላቱ ቺፍ ሴክሬታሪውን በሙግት አጣርፈውታል። ፔት ሄግሴት በበኩላቸው አሜሪካ ጦርነቱን ጥሩ በሚባል ድርድር አሸንፋለች ሲሉ መሰጥተዋል። አንዳንድ የስቴት ዲፓርትመንት አባላት ደግሞ የፕሬዝዳንታቸውን ዶናልድ ጄ ትራምፕ ጤንነት በመጠራጠር ጠይቀዋል። ፕሬዝዳንት ትራምፕ ሶሻል ትሩዝ በሚባል የማህበራዊ ትስስር ገጽ ላይ በተለያዩ ጊዜያት በሚለጥፏቸው ኮንትሮቨርሻል ወይም አነጋጋሪ ምስሎች ዙሪያ አስተያየታቸውን ሰጥተዋል። ከነዚህም መካከል በባለ ፋሲካ ዕለት የለጠፉት አነጋጋሪ ምስልና ሰሞኑን ደግሞ ክላሽንኮቭ መሳሪያ ይዘው ያጋሩት ሌላኛው አነጋጋሪ ምስል ተጠቃሽ ናቸው።